ታናሽ እህቴ ያው ምንም ላደርግ አልችልም ማውራት አለብኝ። ታናሽ እህቴ ያገባችው ናይጄሪያዊ ነውና እኛ ቤት የገጠመን ችግር ስለሆነ እና ኧረ በዚህ መች አለቀ። በዚህ ፋራ አለቀ። አይ በዚህ አላለቀም። ቀጥሉ ላይ ናይጄሪያው ጋር ነው እና እናቴ ያው በደንብ እንግሊዘኛ ቋንቋችን አይደለም እሷም ያን ያህል አልገፋችበትም በትምህርትና በቃ ተቻጉል ጊዜ ምግብ ጥብስ ይሁን ኧረ እባክሽን እየሰማሽ አይደለም ኧረ ክትፎ ይሁን ኧረ ምን ይሁን እንዳልከው ማጉረስ ጀመረችና አሰርሳት ኧረ የኔንም ስቃይ በደምብ ስቃለች። አንተ እንዳልከው ያለችው ክትፎን እኔ ኪዮራሴ ለሱንም ታሰዳኒ ኪዮራሴ ቤት ማለት ነው ምንም አይልም ሞዴል አይነፋ ማግባቴ በፊት እንጀናጀን ነበር ከሚስቴ ጋር። አንድ ቀን ስደውል እሳቸው ብድግ አደረጉት። ማዘር ይቅርታ አሳስቻለሁ። ላፕ ተብሎ ሴት ቤት የተደረገ ስልክ ነው አሉ። ላፕ ተብሎ ሴት ቤት የተደረገ ስልክ ነው። ላፕ ተብሎ በቃ እሺ ማዘር ደነገጥኩ በጊዜው ማለት በቃ እሺ ማዘር አልኳቸው። ጓደኛዋ ናት አሉኝ። አዎ ጓደኛዋ ነኝ ነግራኛለች። ከእናቷ የምትደብቀው ነገር የለም። ለመሆኑ ትሰራለህ አሉኝ። አዎ እሰራለሁ እግዚአብሔር ይመስገን። ስራህ ምንድን ነው አሉ። ሹፌር ነኝ አልኳቸው። ከባድ መኪና ቦቲ ገለባጭ አሉ። ዘይት እንዳመጣ ይሆናል ወይ ከሰ ኧረ ማዘር ታክሲ ሹፌር ነኝ። እጭ ወደ ጫን ማታቀ እንዴ በጣም ተናደድኩ። ተምሬ ነው የምልሽ ያናዳል እንዴ ማዘር ምን ማለት ነው ዘንባል ማላቅ መሰለ እንደ እናንተ ጋቢና ይዛችሁ ዞራችሁ የሻራተን ሚልት የጎርግሱ ቅቅልና ቀይ ወጥ ብጋበዙ ነው ሌላ ምን ታሪክ አለ? ሻራተን ባልቤታለች አገር እና በቃ እሺ አልኩና ምናምን ያው የማይደርስ የለም። ሰርጉም ያው ወደ ማግባት ደረጃ ሲደርስ ሽማግሌ ተላከ። ወጠምሻ አይናኩት ተራራ የሚሰሩት ማለት እሺ እዛ ሲሄዱ ገና አባትየው ቤት ሰርተው ሊያከራዩ ምንድን ነው አይ ሽማግሌ ምናምን ብላ ወራሽ አመጣች። አንድ ቀን እንኳን ሳይከራይ ብላ እንደው ሲለጠፈሉት ይለሰንበሉት አይቸኩል። ኧረ አይደለም አለ አንድ ጓደኛዬ ፋዘር ይረጋጉ ኧረ ራሱ ቤታን ታዲያ ለምን ያስድም ይውሰድኛ እንመጣለን በዚህ በተወደደ ቤት